ባለ ንብረቶች ተጠንቀቁ። አላውቅም ማለት መኪናን ከመወረስ አያድንም። መኪናችሁን ለሌላ ሰው ካከራያችሁ ወይም ደግሞ ለሹፌር ከሰጣችሁ እንግዲያውስ ተጠንቀቁ። ባለ ንብረቱ አላውቅም ቢልም እንኳን መኪናው ለመንግስት ሊወረስ እንደሚችል ሰበር ሰሚ ችሎት ወስኗል። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 24922 አዲስ አስገዳጅ ውሳኔን አሳልፏል። አንድ ተሽከርካሪ የኮንትሮባንድ እቃዎችን ለመደበቅ እንዲያስችል ተደርጎ የአካል ለውጥ ከተደረገለት ወይም ደግሞ ሻክ ተሰርቶለት ከተገኘ ተሽከርካሪው በህግ የሚወረስ ነው የሚሆነው። ባለ ንብረቱ ይህ ድርጊት የተፈጸመው ያለኔ እውቅና ነው ወይም ደግሞ አላውቅም ቢልም ውሳኔው አይለወጥም። በጉምሩክ አዋጅ ቁጥር 859 ህዝባር 2006 መሰረት ደግሞ ህጉ ባለ ንብረቱ ማወቁን ወይም አለማወቁን ከግምት ውስጥ አያስገባውም። ዋናው መስፈርት በተሽከርካሪው ላይ የእቃ መደበቂያ መሰራቱ መረጋገጡ ብቻ ነው። ስለዚህ ባለ ንብረቶች መኪናችሁን ለማን እንደምትሰጡና ምን እየተሰራበት እንደሆነም ደግሞ በንቃት ተከታተሉ። ይህ መረጃ ለሌሎች የቅርብ ጓደኞቻችሁና ባለ ንብረቶች እንዲደርስ ሼር አድርጉ። እናንተም ያላችሁን ሐሳብ አጋሩን። የኤምሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።